የግንባር ውሎ እንቅስቃሴዎችን በተመለከተ ሁልጊዜ የምናቀርብላችሁ መረጃ ነው። ወደዛ አልፋለሁ። የፋኖ ኃይሎች በአገዛዙ ጦር ላይ የሌሊት ጥቃት መፈጸማቸውን ሰምተናል። የት ነው ይሄ ነገር የተከናወነው የሚል ነገር ለመጠየቅ ሞከርን። የአገዛዙ ኤሊት ፎርስ ብሎ የሚጠራው ኃይል አለ። ይሄ በልዩ ሁኔታ የሰለጠነ የሽምቅ ውጊያን በልዩ ሁኔታ የሰለጠነና የሌሊት ተዋጊ በሚል የመለመለው አካል ነው። ይሄንን አካል ስምሪት ሰጥቶ ነው ለመዋጋት የሞከረው የአብይ አገዛዝ። የአፋሃድ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር የነ አርበኛ ስንታየው ክፍለ ጦር የፋኖ ኃይሎች ትላንትም ስናነሳ እንደነበረው በቀዳሚ በህዳር 8 ምሽቱን ጨለማን ተገን በማድረግ የብልጽግና አገዛዝ 103ኛ አየር ወለድ ክፍለ ጦር ሰራዊት የሚባለውን ካለበት ቦታ የሚደመሰሰው ተደምስሶ ቀሪው እንዲበተን ማድረግ የቻለ ኦፕሬሽን መስራታቸው ተሰምቷል። በሸዋሮቢት ከተማ በ08 ቀበሌ ወደ ማነው ልዩ መጠሪያ ዋንዛ መድኃኔዓለም ተብሎ የሚጠራ አካባቢ የሰፈረ ያገዛዙ ጦር ነበረ። ይሄንንም በልዩ ዘመቻ ወይም በልዩ ኦፕሬሽን ማጥቃት ችለዋል። እዛ የሰፈረው የልዩ ዘመቻዎች እዝ የሚባለው 103ኛ ክፍለ ጦር ነው። የአርበኛ ስንታየው ወይንም ራምቦ ክፍለ ጦር ቃኞች በልዩ ወታደራዊ ኦፕሬሽን እስከ ካምፑ ድረስ ዘልቀው ገብተው ነው ጥቃት መፈጸም የቻሉት። ያገዛዙ ጦር በዚህ ሁኔታ በርከት ያሉ ኃይሎቹ ተደምስሰውበታል። ይተማመንባቸው የነበሩ ኮማንዶዎች ተበትነዋል። በቲም ደረጃ የከተማዋን ልዩ በሮች የሚጠብቀው የልዩ ዘመቻ ኮማንዶ ኃይል ከዋና ወታደራዊ ካምፖች በተጨማሪ ሌሎች የስምሪት ቦታዎች እንዳሉት መረጃዎች ይህንን ማረጋገጥ ችለዋል። የዋርድያ ጥበቃ የሚባል ነገር አለ እንደምታውቁት። የፋኖ ኃይል ሰራዊት ጥቃት በተፈጸመባቸው ድንገተኛ ጥቃት በተፈጸመባቸው በመፈጸሙ ምክንያት የተደናገጡ ከዚህ አካባቢ ተንቀሳቅሰው ተጨማሪ ሰራዊት ተጨማሪ 3 የኮማንዶ አባላት በግጭቱ እንዲደመሰሱ ተደርጎ በርካቶች ቁስለኛ ሆነው እዚህ አካባቢ ላይ እንደገና አጋዥ ሆኖ የመጣ አካል እንዳይጠጋ የሚያደርግ ውጊያም ማካሄዳቸውን የሰማ ነው። በሌላ ዜና በውድቀቱ ዋዜማ ላይ የሚገኘው የብልጽግናው አምባገነን አገዛዝ በርካታ የፋኖ ቤተሰቦችን በነዋሪ ፖሊስ ጣቢያ ለወራት ያክል በግፍ አስሮ የቆየ በመሆኑ የአጼ አምደ ጽዮን ኮር ይሄንን በዛሬው ዕለት አሳውቋል። ኮሩ በመልእክቱ እንደገለጸው የፋኖ ቤተሰብ በመሆናቸው ብቻ በርካታ ንጹሃን ዜጎች በወረዳው ውስጥ ባሉ የባንዳ አመራሮች ትዕዛዝ ከመስከረም 28 2018 ጀምሮ አስረው ለከፍተኛ እንግልት እየተዳረጉ የሚገኙ ናቸው። እነዚህን ወገኖቻችንን መልቀቅ ለብቸኛው አማራጭ ነው። ይሄ ካልሆነ ግን ተመጣጣኝ የሆነ እርምጃ ለመውሰድ እንገደዳለን በሚል ትንሽ ኮስተር ያለ ጠበቅ ያለ መግለጫም አውጥተዋል። በዚህ ረገድ ቀድሞ የወሰዷቸው አንዳንድ እርምጃዎች ስኬት አምጥተዋል። ይሄንኑ ገልጸዋል። ይህ በእንዲህ እንዳለ በምስራቅ ወለጋ ዞን ጊዳ አያና ወረዳ መነሻውን በአንገር ጉትንና ከሻሾበር ከተማ ያደረገው ያገዛዙ ሰራዊት አሊ ከተማ ላይ ከ4 በላይ ንጹሃን ቤቶች ላይ ንጹሃን ሴቶችን በአሰቃቂ ሁኔታ ከ4 በላይ ረሽኗል። ከተረሸኑት መካከል 2ቱ በእድሜ የገፉ ሽማግሌዎች ተረሽነዋል። ያለምንም ጥያቄ አማራነታቸው ብቻ እንደ ወንጀል ተቆጥረው እንዲረሸኑ የተደረጉ አዛውንቶች 2 አዛውንቶች 2ቱ ደግሞ የወጣቶች ናቸው ተረሽነዋል። በጥቅሉ 4 አካባቢ ተረሽነዋል። በመንደሮችና በከተሞች ማህበራዊ ጉዳዮችን ለማከናወን መሰብሰብም ሆነ ከቦታ መንቀሳቀስ የማይቻልበት ሁኔታ እንዲፈጠር ተደርጓል። በዚሁ ወረዳ ደለሳ መከኒሳ መንደር የሚባል አለ ወይም ቀበሌ 5 ላይ የአማራ ሚሊሻ ከወር በፊት ሚሊሻ እንዲፈቱ ከተደረገ በኋላ በኮሎኔል ወልዴ አስፋው አዛዥነት ወደ ወረዳ ዋና ከተማ ተወስደው መታሰራቸው በአሁኑ ሰዓት በህይወት ይኑሩ አይኑሩ እንደማይታወቁም ጭምር ነው የተገለጸው። ኤቭሪዌር አማራነት መሳደጃ ሆኗል። በወለጋ ዞኖች ያለውን አማራ የማጽዳት ዘመቻ በማየት የሚያገለግሉትን
ስርዓት መልሰው ለመታገል የወሰኑ የምዕራብ ዕዝ አባላት የሆኑ 4 ያገዛዙ ሰራዊት አባላት ግን ከምስራቅ ወለጋ አንገርጉትን ከተማ በመውጣት በቀጠናው ራሳቸውን ለመከላከል ትግል ላይ ያሉ የፋኖ ኃይሎችን መቀላቀላቸው ተሰምቷል። 1 ብሬል 3 ክላሽ በመያዝ የፋኖ ኃይሎችን ተቀላቅሏል። ይሄ እዛው ወለጋ ላይ የአማራ ተወላጆች ላይ የሚፈጸመውን አሰቃቂ ግፍ በማየት በዛ ሁኔታ በመውጣት ትግሉን የተቀላቀሉ ናቸው። ከግንባር እንቅስቃሴ ጋር በተያያዘ የተወሰኑ ነገሮች እናንሳ። በወሎ ቤተ አማራ ቆቦ ከተማ በቅርብ ርቀት ላይ ከባድ ውጊያ ሲካሄድ ነው የዋለው። ውጊያው በድሮን የታገዘ ጭምር ውጊያ ነው። አሁን እያንዳንዱ ያገዛዙ ሰዎች የሚያደርጉት እንቅስቃሴ በድሮን የታጀበ ነው። ያለ ድሮን እጀባ፣ ያለ ድሮን አሰሳ ከየትኛውም ከቦታ ቦታ አይዘዋወሩም። አፋባሃ ምኒልክ ዕዝ ምስራቅ አማራ ኮር 1 የሐውጃኖ ክፍለ ጦርና አሳምነው ክፍለ ጦር በጋራ በመሩት በዚያ አውደ ውጊያ የፋኖ ኃይሎች በርካታ ያገዛዙን ወታደሮች ሙትና ቁስለኛ ማድረጋቸው ተሰምቷል። በዚሁ የውጊያ ቀጠና ውጊያው የከበደው ያገዛዙ ጦር ዛሬ ህዳር 9 ቀን በአካባቢው የድሮን ጥቃት እንደፈጸመ፣ ነገር ግን በድሮን ጥቃቱ የደረሰውን ጉዳት ማወቅ እንዳልተቻለ በዚያው አካባቢ ያሉ ዘጋቢዎቻችን አድርሰዋል መረጃዎችን። የሐውጃኖ ክፍለ ጦርና አሳምነው ክፍለ ጦር አሃዶች በጥምረት ጮቤ በር ባደረጉት ተጋድሎ ታላቅ ድል ተመዝግቧል። ይሄንኑ መረጃ ያደረሱን አካላት ትላንትና ህዳር 8 ከቀኑ 9 ሰዓት ጀምሮ እንደተካሄደና ሁለተኛ ቀኑ እንዳስቆጠረ የገለጹት ጦርነት ራያ ቆቦ፣ ጮቤ በርና እዩብ አካባቢ ከባድ ውጊያ ተደርጓል። ይህ በከባድ መሳሪያ የታገዘ ሰፋ ያለ ጦርነት የተደረገበት ቦታ ነው። ያገዛዙ ሰራዊት ከመሸገበት ከጮቤ በር ወደ አዩብ መድፍ፣ ቢኤም፣ ሞርታር፣ ዙ 23 በመያዝ የማጥቃት ሙከራ አድርጓል ያለው እዙ የሁለቱ ክፍለ ጦር አሃዶች በጥምረት ባደረጉት መልሶ ማጥቃት በቆረጣ ውጊያ ከባድ መሳሪያ ሽፋን በማክሸፍ ማጥቃት መቻላቸውን፣ በዚሁም አመራሮችና የቡድን መሳሪያ ተተኳሾች ጭምር በርካታ ያገዛዙ ተዋጊዎች ሙትና ቁስለኛ በማድረግ ወደ መጣበት ጮቤ በር መመለስ ብቸኛ አማራጭ ሆኖ እንዲመለስ ማድረጋቸውን ያሳወቁት። እንግዲህ ከባድ መሳሪያ ሽፋን የሚሰጠው ከርቀት ሆኖ ነው። ይህንን ለማክሸፍ በተሰላ መንገድ የቆረጣ ውጊያ አድርገው ከባድ መሳሪያ የያዙት ከፊት እየመጣ ካለው ከእግረኛው ጋር እንዲለዩ በማድረግ እንግዲህ በጣም በራሳቸው መንገድ ስልታዊ በሆነ መንገድ አጥቅተዋል። ከድሮን ጥቃት ጋር በተያያዘም የተፈጸሙ አሉ። የድሮን ጥቃትን አገዛዙ አጠናክሮ ቀጥሏል። በንጹሃን ላይ ህዝብ የሚሰበሰብባቸው ትምህርት ቤቶች፣ የሃይማኖት ተቋማት፣ ገበያ ቦታዎች ላይ ነው አሁንም የድሮን ጥቃት ተጠናክሮ የቀጠሉት። በዛሬው የድሮን ጥቃት የደረሰው ጉዳት በዝርዝር ይሄ ነው ተብሎ አልተላከልንም። ነገር ግን በአውደ ውጊያ ሰብአዊና ወታደራዊ ቁሳዊ ኪሳራ ያስተናገደው አገዛዙ ታርጌት አድርጎ የሲቪሊያንስ መኖሪያ አካባቢ ላይ ቀደም ሲል እንደጠቀስኩት ግን የድሮን ጥቃቶች በርከት ያሉ የድሮን ጥቃቶች ተካሂደዋል። ዝርዝር መረጃውን እዛው ያሉ አካላት ሰንደን እናደርሳለን ብለዋል። ከድሮን ጥቃቱ በተጨማሪ በራያ ቆቦ፣ አማያ፣ አዲስ ዓለምና ቢጭሮ የሚባሉ አካባቢዎች ራያ አላማጣ፣ ኩቢ፣ ቀረንሳና ቦታ ማርያም የተለያዩ ከባድ መሳሪያዎችን በማስወንጨፍ አካባቢውን የማጥቃት ኢላማ ይዞ ተንቀሳቅሷል። በዚህ ከባድ መሳሪያ ጥቃት የፈጸመው የንጹሃንን ህይወት የቀጠፈ ሲሆን በመቶዎች የሚቆጠሩ እንስሳቶችን ሞተዋል። ቁጥሩ ቀላል የማይባል ቤትና ንብረት ወድሟል ይላል ሪፖርቱ። ይሄ ከራያ ቆቦ በተጨማሪ አማያ፣ አዲስ ዓለምና ቢጭሮ የሚባሉ አካባቢዎች ላይ የተፈጸመው ጥቃት በጣም እጅግ ሰፋ ያለ በርካታ ጉዳቶች ማድረሱን ነው የገለጹት። የፋኖ ኃይሎች ህዳር 8 2018 ከቀኑ 9 ሰዓት ገደማ አሁን አብይ አህመድ ተጉዞበት የነበረውን ከሚሴ ተመልከቱ። ከሚሴ ዙሪያ ዳዋ ጨፋ ወረዳ ጎባያ ቀበሌ ድረስ ዘልቀው በመግባት አካባቢው ላይ በአዲስ መልክ መጥቶ እየሰፈረ ካለው ኃይል ጋር ገጥመዋል። ይሄ ኃይል ጥምር ጦር እያለ ራሱን የሚጠራ ኃይል ነው። ከ15 በላይ እዛ አካባቢ ያለውን ቁስለኛ አድርገው በምርኮ የያዙትን ይዘው ከዛ አሁን ዳንግስ መጥቶ ከሰፈረበት አጋጣሚ ግን ቦታ ጓዙን ጠቅልሎ እንዲሸሽ ማድረግ ችለዋል። ይህንንም የአፋባሃ ምስራቅ አማራ እዝ በደንብ ውጤታማ ብሎ ካስመዘገባቸው የድል ዜናዎቹ መካከል አንዱ ነው። የሌላ አጀንዳ ይዘው መጥተዋል።
ምንድን ያደረጉት? በዛሬው መግለጫ አጀንዳ ዳይቨርት ማድረጊያም ነው። ከዛ ውጪ ደግሞ መቼም አማራ ክልል የሚባልን በሚችሉት መጠን ህብረተሰቡን እነ ብርሃኑ ጁላ ወታደር አዝምተውበታል። እነ ሀጂ ቱፋ ደግሞ ማህበራዊ ረፍት እንዲያጣ ለማድረግ በረድ ያለ ሲመስላቸው በፊት በተላላኪ ነበር። አሁን በረድ ያለ ሲመስላቸው ደግሞ ቀውስ ወደ መጥመቅ ነው የተሸጋገሩት። እየሆነ ያለው ይሄ ነው እውነታው፣ ሪያሊቲው። እየሆነ ያለው ይሄ ነው። ለምንድን ነው ሀጂ ቱፋ አሁን የግዕዝ ጉዳይ መነጋገሪያ ሆኖ በማህበራዊ ሚዲያ ብዙ ተብሎበት ብዙ ጣውረድ ነገር ብዙ አጀንዳው ተረግጦ ብዙ ተብሎለት አድፈጠው ዝም አሉ? ጉዳዩን እና አህመዲን ጀበል እንዲመሩት እና አቡበክር እንዲሳተፉበት ሌሎች እንዲራው እና አብዱል ጀሊል ምንድነው እንዲያጉኑት ሰማይ መሬት እንዲያጦዙት ተደረገ። ያንን ተከትሎም ደግሞ አማራ ክልል ያለው አውዳሚ ጦርነት የምታውቁት ነው። በጦርነት መካከል በዚህ አስከፊ ጦርነት መካከል መስጊድ አካባቢ በተካሄደ ጦርነት አብያተ ክርስቲያናት ላይ ጦርነት ተካሂዶ በርካታ አብያተ ክርስቲያናት እንደምታዩት ወድመዋል። ይሄው እንደምታዩት ስንት አብያተ ክርስቲያናት መውደማ፣ ካህናት በመሰዊያው ስር ዛሬም እየተገደሉ ነው። አርሲ በአጭር ጊዜ ውስጥ የተገደለው የኦርቶዶክሳዊ ብዛት የአማራ ብዛት ይሄው ዓለም እየዘገበው ነው። ሀጂ ቱፋ ይሄን አላየም። ሀጂ ቱፋ ይሄን አይሰማም። ሙስሊም ይሁን ክርስቲያን ይሁን አገዛዙ የሚገለው የሚያስረው ለሀጂ ቱፋ ጽድቅ ነው። ምክንያቱም ይፈልገዋል። ምክንያቱም ዋና ዓላማው የፖለቲካ ዓላማ ስለሆነ እንደ ሳዊሮስ ሪያሊቲው እሱ ነው። ሰው የፖለቲካ አጀንዳ ሲሰጠው ፒክ አርጎ እሷን መግለጫ አርጎ የመጣው ከረጅም ጊዜ በኋላ ምን የቤት ስራ ላምጣ አማራ ህዝብ ላይ ሞክረዋል እኮ። አብይ አህመድ ከሚሴ ሲሄድ ሀጂ ቱፋ መግለጫ ይዞ በቃ አብይ አህመድ ከሚሴ ደርሶ ሲመለስ በሀጂ ቱፋ በኩል መግለጫ አስወጣ። በሸኔና በጋቸና ሲርና በኩል በአካባቢው ጦርነት ቀሰቀሰ። ይሄንን ብትንትን አድርገው ሊያጋልጡ የሚችሉ ሚዲያዎች ደግሞ አንድ እርምጃ እንዳይራመዱ ይሄንን ለማፈን የሚያስችል ስትራቴጂ ነድፈው ኢንቨስት አድርገው ደግሞ በዚያና በዚህ ሲራወጡ ታያቸዋላችሁ። እነሱ በሙሉ አቅም ስራ ላይ ናቸው። በሙሉ አቅም በሚችሉት ነገር ሁሉ ጸጥ ማድረግ የሚችሉትን ጸጥ ለማድረግ እንዳይሰማ እንዳይነገር እንዳይሞገቱ ማድረግ ገባ። ከሚሴ የሄደበት ሚስጥር እየተወራ ነው። የሀጂ ቱፋ ጉዳይ እየተነሳ ነው። ምን እያደረጉ እንደሆነ እንዴት እየሰሩ እንደሆነ ብዙ ይለፋሉ፣ ግን አያስቆሙም፣ አይገቱንም፣ ጸጥ አያረጉንም ስንል በምክንያት ነው። 4 ሰዓት ቁጭ ብሎ ሐሜት የሚሰልቀውን ጉዳያቸው አይደለም። ኧረ እንዳውም አጀንዳ ያቀብሉታል። የሐሜት አጀንዳ አንዳንዱ ቡና ይዝም እንጂ ሚዲያ ላይ አይመስልም ያለው። ሰው ወደ ቤዚክ ቁም ነገሩ ልምጣና ሀጂ ቱፋ ዛሬ መግለጫ በእስልምና ጉዳዮች ምክር ቤት በኩል ይዘው የመጡት እውነተኛ ጥያቄ ይዘው ነገሩን ቻሌንጅ ከማድረግ ካለማድረግ ጋር የሚያያዝ ሳይሆን ሪያሊቲው ጋር እንምጣ ካልን ለአማራ ህዝብ ምን የቤት ስራ እንስጠው ከሚለው የሚነሳ ነው። ዝም ብለዋል። አርሲያ ሁላ ሰው ሲገደል ዝም ብሎ አንድ ቀን በወለጋ ሁላ አማራ ሙስሊም ሲያልቅ ለምን ብሎ ሀጂ ቱፋ አልወጣም። ምክር ቤት መግለጫ አልሰጠም። አማራ ክልል ላይ አንድ ሙስሊም ከሞተ ኢትዮጵያን አይደለም ዓለምን ይናጋ የሚል እንቅስቃሴ ይጀመራል። አሁን ጉዳዩ ከእስልምና ጋር የተያያዘ እንዳልሆነ ጉዳዩ ፖለቲካ እንደሆነ የምታዩት ሙስሊም የሆኑ የአማራ ተወላጆች ሲሞቱ ከአማራ ክልል ውጪ ከሆነ ችግር የለባቸው፣ ሞቱ ይደገፋል። አህመዲን ያንን አያየው፣ ካሚል ጀብሶ ያንን አያየው። ለምን ታስረው ያድራሉ ይፈቱ ብለን የጮህንላቸው እነዛ ያንን አያዩትም፣ ያ ይታያቸው። እንደውም በልበለው ነው፣ ሆይ ሆይ በለው ነው። አማራ ክልል ላይ
የሌላ ብሔር ተወላጅ ሆኖ ማንኛውም ሰው ሙስሊምም አይሁን በአንድም በሌላ አጋጣሚ በሰፈር ጸብ እንኳን ችግር ቢገጥመው ያንን ለማራገብ ያላቸውን ሚዲያ ፕላትፎርም ሁሉ ተጠቅመው አደባባይ ይመጣሉ። የሚገርመው እኮ እሱ ነው። በእስልምና እምነት ውስጥ እስልምና ወንድማማችነት ዩኒቨርሳል ነው የሚባለው። የትም ያለ ቦታ በቃ ወንድምህ ነው። ሙስሊም ከሆነ በዚያ ወንድምህ ነው። ኢትዮጵያ ውስጥ ግን ለአህመዲን ጀበልና ግሩፕ ወንድም ለመሆን ኦሮሚያ ከሚባለው ክልል መወለድ አለበት። አለበለዚያ ወንድ ጓደኛው አይደለም። ወይ ደግሞ እዛ ላለው የፖለቲካ ሸቀጥ ምቹ መሆን አለበት። እሱን ኮንክ ችግር የለበት። የኦሮሞ ነጻነት ግንባር ኦነግ በከተማ ክንፍ አለው አይደል? እንደምታውቁት የጫካው ክንፍ ያው ጀልመሮ የሚመራው ነው። የከተማው ክንፍ ዳውድ ኢብሳ የሚመራው የፖለቲካ ድርጅት አለ እና መራራ ጉዲና የሚመራው ደግሞ ኦፌኮ አለ። ዶክተር መራራ የሚመራው ኦፌኮና አቶ ዳውድ የሚመሩት ኦነግ ከሽመልስ አብዲሳ ጋር በኦሮሚያ ክልል ጉዳይ ለመመካከር የሚል ቀጠሮ እንዲያዝላቸው ጥያቄ አቅርበዋል። ለፕሬዝዳንት ጽህፈት ቤት በሚል በላኩት ደብዳቤ በጋራ የጻፉት ደብዳቤ ነው። ህዳር 9 ቀን ደብዳቤውን ሰሚት አድርገዋል፣ አስገብተዋል። ኦሮሚያ ክልልን በተመለከተ መነጋገር እንፈልጋለን ወዘተረፈ የሚል አየህ። አሁን በርከት ባሉ የኦሮሚያ ዩኒቨርሲቲዎች እዚህም እዛም የህዝብ ጥያቄ ተነስቶ በዚያና በዚህ ምንድነው እንግሊዘኛነት እየተቀጣጠለ መጣ። ሰው እንዲህ ላለ ጊዜ ያስቀመጧቸውን ሰዎች ጎተት አድርገው ኑ እንነጋገር፣ ከዛ በኋላ በዚህ መንገድ ይፈታ። ጀግና ነው የሚጫወቱት። መጀመሪያ ከሽመልስ አብዲሳ ጋር ገብተው መክረው ዶልተው ተስማምተው እንኳን ሲወጡ ልክ እንዳልተስማሙ እንደተጣሉ አንድ የተወሰነ 2-3 ቀን ውርውር ይሉና በአራተኛው ቀን ለህዝባችን ደህንነት እንደዚህ ብለን ምናምን ብለው ተማሪው ላይ የተማሪው እንቅስቃሴ ላይ ውሃ የሚከልስ የሆነ ነገር አድርገው ይመጣሉ። ሴም ትሬንድ ሴም ሩቲን ምን አዲስ ነገር ይዘው አይመጡም። ለውጥ ፈላጊው ሰው ህዝቡ፣ ተማሪ ወዘተረፈ ይሰማል ላይሰማም ሌላ ነገር ነው። ማንን ያዳምጣል የበለጠ ሌላ ነገር ነው። ግን ሙከራቸው ይሄን የሚሆነው ገና ሲያስቡት ምን እንደፈለጉ መረዳት ከባድ ነገር አይደለም። እነዚህ ሰዎች እምብዛም ሶፊስቲኬትድ የሚባሉ አይደሉም፣ ታውቃቸዋለህ። አብዛኛውን ደግሞ በፊት ለፊት በንቀት ምን ታመጣላችሁ በሚል ነገር ሊያደርጉ የፈለጉትን ተደብቀው ሳይሆን ነግረው በአደባባይ ዝተው ነው የሚያደርጉት። በየዕለቱ እያስተዋልን ያለነው ይሄንን አቅ ስለሆነ ሌላው ከዕለት መረጃ መካከል የአሜሪካ መንግስት ወይም አሜሪካ በደቡብ ኢትዮጵያ ደቡብ ኦሞ ዞን ጅንካ ከተማ በቅርቡ የተከሰተውን ማርበርግ ቫይረስ አመጣሽ በሽታ ለመቆጣጠር ለሚደረግ እንቅስቃሴ ድጋፍ ለማድረግ ዝግጁ መሆኗን የአሜሪካ መንግስት በመወከል በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ አሳውቀዋል። በሽታውን ለመቆጣጠር የሚደረግ ማናቸውም ጥረት ካለ እናግዛለን በሚል ነው። በነገራችን ላይ ይሄ በሽታ ማርበርግ የሚባለው ቫይረስ ገዳይ ቫይረስ ነው። ይሄ መከሰቱን በተመለከተ አንድ የሕክምና ባለሙያ ገና መከሰቱን እንዳወቀ የተረጋገጠ ነው። ቢያንስ 2-3 ሰዎች የቫይረሱ ተጠቂ ሆነዋል። ይሄ ነገር ገዳይ ነው፣ በጊዜ ቁጥጥር ሊደረግበት ይገባል ብሎ በዶቼ ቬለ አስተያየት ሰጠ። ይሄን አስተያየት በመስጠቱ ምክንያት ከስራ አባረሩት። የጤና ሚኒስቴር ከስራ አባረረችው እና አብይ አህመድ አባረሩት፣ አሰናበቱት። ሐኪሙን ከስራ አባረረው ሳምንት ባልሞላ ጊዜ ውስጥ በጤና ሚኒስቴር በኩል 6 ሰው በቫይረሱ ተይዟል፣ ቫይረሱ በኢትዮጵያ ውስጥ አለ ተከስቷል ተብሎ ደግሞ መግለጫ ሰጡ። መግለጫ ከሰጣችሁና ከተረጋገጠ ሰውየውን እኮ ካሳ ከፍለው ይቅርታ ጠይቀው ነው ወደ ስራው ሊመልስ የሚገባው። ባለሙያው ስቲል ይንገላታል። እነሱ አጀንዳውን ፒክ አድርገው መጡ። አሁን በማህበረሰብ ውስጥ ሌላ ምን ጥርጣሬ መጣ? ይሄ በጣም ገዳይ የሆነ ቫይረስ ስለሆነ በንክኪም የሚዛመት ስለሆነ መተላለፊያው ንክኪም ስለሆነ
ንክኩ ያላቸው በጊዜ ስለታወቀ አይሶሌት ይደረጉ ሲባል የለም አልተከሰተም ሲሉ ከርመው ትላንትና ነው ከትላንት በስቲያ ምርመራ አደረግን ብለው 17 ሰዎች ምልክቱ ታይቶባቸዋል አሉ። ከነሱ ጋር ተገናኝተዋል የተባሉ ወደ 128 ሰዎች አግልለናል አሉ። ጉዳዩን እኮ አዲስ አበባ አድርሰውታል እነሱ ከጅንካ ተነስቶ። በማህበረሰብ ውስጥ ምን እየተፈጠረ መጣ? ኦኬ ይሄ ነገር ደግሞ አሁን ባህር እንሄዳለን፣ አሰብ እንሄዳለን፣ ልንዋጋ ነው፣ ትግራይ ልንዋጋ ነው፣ ይሄን ላመጣ ነው፣ ወደ በዚህ ጋር ባህር በር ይሄን ሲሉ ቆይተው ደግሞ አሁን ማርበግ የሚባል ቫይረስ ዋነኛ ኢሹ ሆኖ እንዲመጣ ደግሞ በደንብ ተግተው እየሰሩ ነው። ሰው ከቫይረሱ ጥቃት ራሱ እንዲከላከል የሚያስችል ስትራቴጂ መንደፍና አዌርነስ መፍጠር ሳይሆን ነገርየው የበለጠ እንዲስፋፋ ማድረግ በተለያየ መልኩ። አሁን ከህብረተሰቡ ጋር እየተሰሙ ያሉ ቅሬታዎች እንደዛ ነው። በተለያየ መንገድ እንዲስፋፋ የማድረግ እንቅስቃሴ ነው የሚል ጥርጣሬ፣ ይህን ጥርጣሬ በአገዛዙ ላይ የሚያነሱ አካላት ያቀርባሉ። ሌሎች ደግሞ የለም በቂ ምክንያት ለጥርጣሬ የላችሁም የሚል ክርክር ያደርጋሉ። የሚያስቀው ሁለት ነገር ነው መከራከሪያው ነው የቀረበው። የቫይረሱ ስርጭት እንዲኖር እየተደረገ ነው፣ ሆን ተብሎ መንግስት የሚባለው አካል ነገሩን እያስፋፋው ነው የሚሉ አካላት ሁለት መሞገቻ ሐሳብ አላቸው። ክብደት ያለውና እንደው ውሃ የሚቋጥር የሚባል አይነት። አንደኛው ይህንን ቫይረስ ተከስቷል ብሎ በጣም ሰፋ ያለ ዓለም አቀፍ ድጋፍ የማግኛና ዶላር የመሰብሰቢያ ይሄ አጥሮኛል የሚለው የዶላር ክምችት ማሰባሰቢያ የማድረግ ነው። የዶላር መሰብሰቢያ መንገድ ነው፣ ስትራቴጂ ነው። የሆነ ሰርተን መጠን የሆነ ይሄን ያክል ሰው ምናምን ሞተ ጉዳዩ ነው። ወንበሬን ከነካችሁ በቀን 70 ሺህ ሰው ያልቃል እኮ ነው ያለው። 70-80 ሺህ ነው ያለው አብይ አህመድ እኮ